ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። ሰላም ጤና ይስጥልን። እንደምን ቆይታችኋል? አድማጭ ተመልካቾቻችን የሰዓቱን አበይት መረጃዎች ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በቆይታችን ከሀገር ውስጥና ከውጭ ያገኘናቸውን አጫጭር መረጃዎችና የዜና ትንታኔ የምናደርሳችሁ ይሆናል። ከአሜሪካ ኢትዮጵያውያን አገራቸውን ወደ አመፅ እንዳሸጋግሩ ጥሪ ቀረበ። ግብፅ፣ ሻዕቢያና ትነግ የድግሱ ኃላፊዎች ናቸው። ጃዋር ለምን ከጀርባ ይደበቃል? የሚሉት የዜና ትንታኔያችን አርዕስቶች ናቸው። አሁን ወደ አጫጭር መረጃዎች አለፍን። ጃዋር ለምን ከጀርባ ይደበቃል? እኛ እንደናንተ ከግብፅ ገንዘብ አናገኝም፣ ብሔር ብሔረሰቦች ማሟያ አይደለንም በማለት የከረረ ንትርክ የተሰማው ኢትዮጵያውያን አመፅ እንዲያቀጣጥሉ በተመከረበት ስብሰባ ላይ ነው። ጦርነቱ ሲጀመር ጎን ለጎን በመሃል ሀገር በተለይም በአዲስ አበባና ኦሮሚያ አመፅ ማቀጣጠል የእቅዱ ቀዳሚ አጀንዳ ነው። ይህንኑ እንዳደራጅ አቶ ልደቱ የሚመሩት አብሮነት የተሰኘ ስብስብ ያቋቋመው 7 አባላት ያሉበት ግብረ ኃይል አመፅ ከተቀሰቀሰ በኋላ በይፋ ይበተናል። የግብረ ኃይሉ አባላት ሲመረጡ ስማቸው ይፋ እንደማይሆን በአብሮነት ቦርድ ላይ ተገልጾ እንደነበርና በተሰብሳቢዎች ተቃውሞ ይህንኑ አመፅ የሚያደራጁት ይፋ እንዲሆኑ መወሰኑን መዘገባችን ይታወሳል። አሁን ወደ ዜናው እናልፋለን። በኢትዮጵያ ሕዝብ እንዲያመፅና እንዲነሳ የሚጠይቅ መግለጫ ዛሬ አርብ እንዲሰጥ የቀረበው ሀሳብ ቢያከራክርም አቶ ልደቱ መግለጫው እንደሚሰጥ ገልጾ ማስታወሻ በትነዋል። ይህንኑ አመፅ እንዳደራጅ ለተሰየመው ግብረ ኃይል አቶ ልደቱ ባሰራጩት መግለጫ ሕዝብ አመፁ እንዲቀላቀል ጥሪ አቅርበዋል። ጃዋር ለምን ከጀርባ ይደበቃል? እኛ እንደናንተ ከግብፅ ገንዘብ አይሰጠንም የሚል የከረረ ተቃውሞ በማሰማት የአመፅ ጥሪው ላይ ለመወያየት ማክሰኞ ዕለት በተጠራው ስብሰባ ላይ ተነስቷል። አቶ ልደቱ በበተኑት መግለጫቸው ከጥቂት ቀናት በኋላ ግብረ ኃይላችን ተወካዮች ትዕይንተ ህዝቦቹ መቼና እንዴት እንደሚካሄዱ ዝርዝር ጋዜጣዊ መግለጫ የሚሰጥ ሲሆን እያንዳንዱ ለሀገርና ለህዝብ ደህንነት ተቆርቋሪ የሆነ ዜጋ የመርሃ ግብሮቹን ሂደት በአንክሮ እንዲከታተልና ተግባራዊ ተሳትፎ ለማድረግም ከወዲሁ የህሊና ዝግጅት እንዲደረግ በዚህ አጋጣሚ ጥሪያችን እናቀርባለን ብለዋል። አቶ ልደቱ መግለጫቸውን ረቡዕ ዕለት ከመበተናቸው በፊት ማክሰኞ በተደረገ የአብሮነት ቦርድ አመራር አባላት ስብሰባ ላይ ተሰብሳቢዎች ጥያቄ አንስተው ነበር። በስብሰባው ላይ ለምን ጃዋር ይደበቃል? ለምን ከጀርባ ሆኖ ይሰራል? ለምን ፊት ለፊት በስብሰባ አይገኝም? ሲሉ ግብረ ኃይሉ አባላት ጥያቄ ማንሳታቸውን አዲስ ሪፖርተር በማስረጃ አረጋግጣለች። እኛ እንደናንተ ከግብፅ ገንዘብ አንቀበልም ያሉት ተሰብሳቢዎቹ እኛ ፊት ለፊት በማድረግ የብሔር ማሟያ ማድረግ ተቀባይነት የለውም ሲሉ አንዳቸው ሌላኛው ድጋፍ ሰጥተዋል። የሰብአዊ መብት ተሟጋች የሚባሉት የግብረ ኃይሉ አባል አቶ ያሬድ ኃይለማርያም ሶስቱ ግሩፖች ናቸው የሚረብሹን በማለት ድጋፍ ሲሰጡ ተደምጠዋል። ሶስቱ ያሉት ራሳቸውን የትግራይ የአማራና የኦሮሞ ብሔር ተወካይ አድርገው የሚያቀርቡ ክፍሎች ናቸው። እነዚህ ቡድኖች ራሳቸው እንደ ተጽዕኖ ፈጣሪ በመቁጠር ሌሎችን እንደ መጠቀሚያ አድርገው መመልከታቸው የተቃወሙት ወገኖች ይህ አካሄድ ሊታረም እንደሚገባው አሳስበዋል። ዶክተር እስማኤል ጎርሴ እዚህ የሚደረገው ስብሰባና እዚያ የሚደረገው ስብሰባ ልዩነቱ ምንድን ነው በማለት ከጀርባ ሆነው የሚሰሩትን ወገኖች ነቅፈዋል። እኛ እንደ ሶስተኛና ሁለተኛ ደረጃ እንታያለን፣ ለምን በዚህ መልኩ እንስተናገዳለን ሲሉም ቅሬታቸውን ገልጸዋል። እንዲህ ያለው ሁለት ቦታ የመጫወት አዝማሚያ ሊቆም እንደሚገባም ጠቁመዋል። አዲስ ሪፖርት የደረሳት መረጃ እንደሚያመለክተው እሳቸው ሲናገሩ አቶ ኃይለማርያም የጋምቤላና ደቡብ ተወካይ የተባሉ ድጋፍ ይሰጡ ነበር። ይህ ሲሆን አቶ ልደቱ ዝምታ መርጠው ታይተዋል። ከጀርባ ሆነው ስብሰባ ያደርጋሉ የተባሉትና ሙሉ በሙሉ በውጭ ኃይሎች የሚደገፉትና የሚታዘዙት አቶ ነአምን ዘለቀ፣ አቶ ገዱ አንዳርጋቸው፣ አቶ በቀለ ገርባ፣ ፕሮፌሰር ሕዝቅኤል ጋቢሳ፣ ጀዋር መሐመድ፣ አቶ ያሬድ ኃይለማርያምና የትጥቅ ትግሉን በማስተባበር የሚታወቁት እንዲሁም ሰላማዊ ትግል ወይም ሞት የሚሉት አቶ ልደቱ አያሌው እንደሆኑ መረጃውን ከላኩት ክፍሎች ለመረዳት ተችሏል። አብሮነት በይፋ ባቋቋመው ግብረ ኃይል ውስጥ የብሔር ኮታ ስብጥር ለማሟላት እየተካተቱት እንደሚሉት ከላይ የተዘረዘሩ ተሰብሳቢዎች ናቸው መመሪያ እየተቀበሉ የሚያሰራጩት። እንደዚህ ወገኖች ገለጻ አቶ ልደቱ ያቋቋሙት ግብረ ኃይል ለስምና ለአደባባይ መግለጫ ሲባል የተቋቋመ ነው። እኩል ሚና እንደሌላቸው ያመለከቱት ክፍሎች እንዳሉት ያለመግባባቱ መነሻ ሚዲያ ላይ ውጡና መግለጫ ስጡ መባሉ ላይ ነው። አደባባይ ወጥተው መግለጫ እንዲሰጡ ታስበው የተመለመሉ እንደሚመስላቸው ጠቅሰው ተቃውሞ ያሰሙት እነዚሁ የግብረ ኃይሉ አባላት በማክረራቸው አቶ ልደቱ መፍትሄ በሚል መካከል ሲገቡ መረጃ ያሳያል። እኔ ነአምንና አባይ እንነጋገራለን፣ ሐሙስ በሚደረገው ስብሰባ ላይ ይመጣል ሲል አቶ ልደቱ ጀዋርን በቡድን ለማነጋገር መፍትሄ ማስቀመጡን አስታውቀዋል። ጀዋር ማስታወቁ እኔ ነአምንና አባይ እናናግረዋለን፣ ሐሙስ በሚደረገው ስብሰባ ላይ ይመጣል ሲል አቶ ልደቱ ጀዋርን በቡድን ለማነጋገር መፍትሄ ማስቀመጡን አስታወቁ።
ጀዋርም ፊት ለፊት ወጥቶ መግለጫ መስጠት አለበት በሚል ለቀረበው የሌሎችን ጥያቄ ምላሽ ለመስጠት ከስብሰባው በኋላ እንደሚወሰን አመለክቷል። በስብሰባ በስምምነት ከተቋጨ ጀዋር አደባባይ ወጥቶ የኦሮሞ መንግስት እንነቅላለን ከሚሉት ጋር አብሮ ተቀምጦ የአመፅ አዋጅ ያውጃል። በሐሙሱ ስብሰባ ጀዋር ራሱን ገልጦ በአደባባይ በጋዜጣ መግለጫ እንዲገኝ ብቻ ሳይሆን በመግለጫውም ይዘት ላይም ውይይት መደረጉ ታውቋል። መግለጫው በዋናነት ጠቅላይ ሚኒስትር አብይ አህመድ የሚመሩትን መንግስት እንዴት ማስወገድ እንደሚቻል፣ የጠመንጃ ትግል ላይ ያሉት ቡድኖች በምን መልኩ እንደሚደገፉ፣ በመላው ሀገሪቱ አመፅ እንዲቀጣጠል የአመፅ ጥሪ የሚተላለፍባቸው አግባቦች ላይም መክሯል። ጀዋርም ሆነ ሌሎች የኦሮሞ ተወላጆች ከአብሮነት ጋር መጀመሪያ ሲታዩ ክፉኛ ተቃውሞ ተሰንዝሮባቸው ስለነበር ወዲያውኑ አብሮነትን ተለይተው በሲያትል ተመሳሳይ ህዝብ ህብረት አቋቁመው አብሮነትን ሙሉ በሙሉ ጥለው መውጣታቸው የሚታወስ ነው። የቀሩ ፕሮፌሰር ሕዝቅኤል ብቻ ቢሆኑም እሳቸውም መንገድ ይደክማል በማለት ደብዳቤ ጽፈው ከአብሮነት መለየታቸውን፣ ይህንም ያደረጉ ሌላ ኦሮሞ ብቻ የሚሳተፍበትና ሌሎች ብሔረሰቦችን በስራቸው የሚያሰባስብ አዲስ አብሮነት የሚመስል ማህበር ለማቋቋም እንደሆነ ጠቅሰን መዘገባችን አይዘነጋም። ይህን መመሪያ ያወረደው ትነግ እንደሆነ ማስታወቀን ነበር። ከወራት ቆይታ በኋላ የትነግና የሻዕቢያ ህብረት ገሃድ እየወጣ ሲመጣ አቶ ጀዋር በመላው ኢትዮጵያ አመፅ ለማቀጣጠል በተቋቋመው አዲስ አብሮነት ውስጥ በተወለደው ግብረ ኃይል ውስጥ በስራ አስፈጻሚነት መመሪያው ተሰማ። አዲስ ሪፖርተር የስብሰባውን ቪዲዮ ይፋ በማድረግ በወቅቱ ዜናውን ስትዘግብ በተመሳሳይ ጀዋር ተቃውሞ ስለገጠመው ከነዚህ ጋር መስራት አይቻልም በሚል ግብረ ኃይሉን እንደተለየ በሚቀርባቸው በኩልና በግብረ ኃይሉ ውስጥ ላሉት 3 አባላት አስታውቆ ነበር። ስብሰባ ለመገኘት ብቻ ሳይሆን የአቶ ልደቱን ስልክ መመለስ ማቆሙንም አብረን መዘገባችን አይዘነጋም። አቶ ልደቱ ጀዋር ስልክ እንደማያነሳለት ጠቅሶ በስብሰባው ላይ ባስታወቀው መሰረት የትነግ ተወካይ የሆኑ አንድ አባል እንዲያናግሩ ተደረገ። አዲስ ሪፖርተር ይህን ዘገባ በዝርዝር ከሳምንት በፊት አቅርበው እንደነበር አይዘነጋም። የተወደዳችሁ አድማጮቻችን www.addisreporter.comን በመጎብኘት ዘገባዎቹን በዝርዝር እንድትመለከቱ ጋበዝን። ጀዋር በስብሰባው መሳተፉን ያቆም እንጂ ከአቶ ነአምን ጋር ቅርብ ሆኖ እንደሚሰራ የግብረ ኃይሉ አባላት ለአዲስ ሪፖርተር አስታውቀው ነበር። ለምን ተደብቆ ከጀርባ ከሻዕቢያ ወኪሎች ጋር ይሰራል የሚሉት የግብረ ኃይሉ አባላት ከዛሬው የሐሙስ ስብሰባ በኋላ አቋም ሊይዙ እንደሚችሉ አመልክተዋል። በተያዘው እቅድ መሰረት በአሜሪካና አውሮፓ ታላላቅ ሰልፎችን ለማድረግ በመላው ሀገሪቱ ህዝባዊ አመፅ ለማነሳሳት ጥሪ ማድረግን ያካተተውን ጋዜጣዊ መግለጫ ለመስጠት የሚቀመጡትን ለመወሰን ሐሙስ በዋሽንግተን ሰዓት ረፋዱ ላይ በ4 ሰዓት ጀዋር ባለበት ስብሰባው ተካሂዷል። በእቅዱ መሰረት የተለያዩ የተቃዋሚ ሚዲያዎች የሚሳተፉበት የሰማይ ላይ ሰላማዊ ሰልፍ ይደረጋል። በአሜሪካና አውሮፓ አገር አንቀጥቅጥ የተባለ ሰላማዊ ሰልፍም ይደረጋል። እቅዱ ሙሉ በሙሉ በሻዕቢያና በትነግ የአሜሪካ ክንፍ የሚከወንና ስፖንሰር የሚደረግ ሲሆን በመላው ኢትዮጵያ አመፅ እንዲካሄድ የሚደረገው ጥሪና ቀስቀሳ ለመጀመሪያው ጦርነት ድጋፍ እንደሆነ ታውቋል። ከዚህ ጋር በተያያዘ ወደ ኢትዮጵያ ክልል እየዘለቀ የገባው የኤርትራ ሰራዊት ወረራ መፈጸሙ ማውገዝ ሲገባቸው በማድነቅና ሪፖርትና ትንተና የሚሰጡ ሚዲያዎች በተመሳሳይ ሻዕቢያ ጸረ ድሮን መሳሪያ አስገባ፣ ለትነግ ድሮን አስታጠቀ፣ ግብጽ የላከችው ሚሳኤል ከላይ የሚል የውጊያ ስለልቦና እያዘጋጁ ነው። ከትግራይ የሚወጡ መረጃዎች እንደሚያመለክቱት በስም በተጠቀሱ አካባቢዎች የሻዕቢያ ሰራዊት መስፈሩንና በግንባሩ የትነግና የፋኖ ተዋጊዎችን ከፊት በማሰለፍ ውጊያ ከተጀመረ መውጣት ወይም ማፈግፈግ እንኳን እንዳይችሉ የሚያስችል አቋም ማደራጀቱን ነው። ውጊያ እንዳይጀመር የሚደረገው የዲፕሎማሲ ጥረት መቀጠሉ በሚሰማበት በአሁኑ ወቅት የተለያዩ ዓለም አቀፋዊ ተቋማትና ሚዲያዎች ጦርነት ሊጀመር የሚችልበትን አግባብ እያስታወቁ ነው። በኢትዮጵያ የፈረንሳይ አምባሳደር የእስራኤል ልዩ መልእክተኛ ወደ ትግራይ በመሄድ ጦርነት እንዳይቀሰቀስ የበኩላቸውን እያከናወኑ እንደሆነ ተመልክቷል። ዝርዝር መረጃ ባይገኝም ጦርነቱ እንዳይነሳ የአሜሪካና የአውሮፓ ህብረት ለትነግ መመሪያ ሰጥተዋል። ትነግ በቅርቡ ከሻለቃ በላይ ላሉ የሰራዊት አዛዦች ዲፕሎማሲያዊ ጫና እየደረሰብን ነው የሚል ሪፖርት ቀርቦላቸው እንደነበር መዘገባችን የሚታወስ ነው። ሃንጋሪ ለኢትዮጵያውያን ባለሙያዎች የኒውክሌር ቴክኖሎጂ ስልጠና ለማመቻቸት ተስማማች። የኢትዮጵያ የኒውክሌር ኢነርጂ ኮሚሽነር ሳንዶካን ደበበ ከሃንጋሪ ከፍተኛ የልዑካን ቡድን ጋር ባደረጉት ውይይት በዘርፉ የሰለጠነ የሰው ኃይል ለማፍራት በሚቻልባቸው ጉዳዮች ላይ መክረዋል። የሀገሪቱ የኒውክሌር መርሃ ግብር ስኬታማ እንዲሆን በሲቲኤንዲኤም ሃንጋሪኮም የነጻ ትምህርት ፕሮግራም አማካኝነት ለኢትዮጵያን ወጣቶችና ለኮሚሽኑ ባለሙያዎች በሃንጋሪ ዩኒቨርሲቲዎች የትምህርት ስልጠና ዕድሎች በማመቻቸት ዙሪያ መክረዋል። በቡዳፔስት የሚገኙ የምርምርና የስልጠና ሪያክተሮች ሃንጋሪ በዓለም አቀፍ ደረጃ ተወዳዳሪ የሆኑ ባለሙያዎች ማፍራት እንዲችል ረድተዋታል። ይህ ልምምድ አዲስ ለተቋቋመው የኢትዮጵያ የኒውክሌር ኢነርጂ ኮሚሽን እንደ ስትራቴጂካዊ ግብዓት የሚወሰድ ነው ሲል ኮሚሽኑ ገልጿል። ልዑካኑ የመሩት በኢትዮጵያ የሃንጋሪ አምባሳደር አቲላ ቶት የኮሚሽኑ አመራሮች በሃንጋሪ የሚገኘውን የፓክስ የኒውክሌር ጣቢያና ሌሎች የምርምር ተቋማትን እንዲጎበኙ ግብዣ አቅርበዋል። የልዩ ዘመቻዎች እዝ አርማ ተመረቀ። የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ አባል አካል የሆነው የእዙ አርማ የምረቃ መርሃ ግብር ተከናውኗል።
አርማውን የመረቁት የጦር ኃይሎች ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እና ምክትል ኤታማዦር ሹሙ ጀኔራል አበባው ታደሰ ናቸው። እንዲሁም በሀገር መከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል አካል የሆነ የዙን ዓመታት ጉዞና ትጥቅ የሚያሳይ የፎቶ አውደ ርዕይ በሐዋሳ ከተማ ተከፍቷል። በሌላ በኩል የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል አካል የሆነ የመጽሐፍ ምረቃ እንደሚከናወን ይጠበቃል። የትግራይ ህዝብ የባንዳነት ታሪክ የለውም አሉ ወይዘሮ ኬሪያን ኢብራሂም። የትግራይ ህዝብ ሀገሩን ከሚወጉት ጋር ተሰልፎ የመዋጋት ጥቁር ታሪክ የለውም ሲሉ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ገልጸዋል። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያን ኢብራሂም ለአዲስ ዘመን ጋዜጣ እንደገለጹት የህወሓት ቡድን ግን የተሰለፈው ከትግራይ ህዝብና ከሀገሪቱ ጠላት ጋር ነው። የትግራይ ህዝብ ሀገሩን የሚወድ እንጂ ከህዝብና ከሀገሩ ጋር ተቃራኒ ሆኖ የሚሰለፍበት ምንም አይነት ሁኔታ የለም፣ እንደዚህ አይነት ታሪክም የለውም ብለዋል። ወይዘሮ ኬሪያ ገለጻ የትግራይ ህዝብና የትግራይ ምድር የጦር ሜዳ እንዳይሆን ህዝቡ ሊጠነቀቅ ይገባል። ይህ እንዳይከሰት አስተላለፋችንን ማስተካከልና ከጥፋት ኃይሎች በተቃራኒ መቆም አለበት ሲሉ መክረዋል። ለትግራይ ህዝብ ሲባል የጦርነት በር መዘጋት አለበት ያሉት ወይዘሮ ኬሪያ በሀገር ውስጥም ሆነ በውጭ ያሉ የትግራይ ተወላጆች ለሰላም ግፊት ማድረግ እንዳለባቸው አስገንዝበዋል። የትግራይን ህዝብ ጥያቄዎች መመለስ የሚቻለው ከፌዴራል መንግስት ጎን በመሰለፍ በሰላማዊና በዲሞክራሲያዊ መንገድ እንጂ በጦርነት አይፈታም ሲሉም አስረድተዋል። አድማጭ ተመልካቾቻችን አሁን ደግሞ ወደ ውጭ ዜናዎች አለፍንም። ከ1000 በላይ ኬንያውያን በሩሲያ ዩክሬን ጦርነት ለመዋጋት መመልመላቸው ተነገረ። የ29 ዓመቱ ክሊንተን ሞጊሳ ለሩሲያ ተሰልፎ ሲዋጋ ተገድሏል። በድምሩ 1000 የሚሆኑ ኬንያውያን ለሩሲያ ለመዋጋት መመልመላቸውን የኬንያ የደህንነት ሪፖርት አመልክቷል። ረቡዕ ዕለት ለሀገሪቱ ምክር ቤት የቀረበው የኬንያ ብሔራዊ የደህንነት አገልግሎት ሪፖርት እስከ ጎርጎሮሳውያኑ አዲስ ዓመት ድረስ 89 ኬንያውያን በሩሲያ ዩክሬን ጦርነት ላይ ግንባር ላይ መሆናቸውን አስታውቋል። በጦርነቱ ቢያንስ አንድ ኬንያዊ የተገደለ ሲሆን ሌሎች በርካታ ዜጎች ደግሞ ቆስለው ወደ ሀገራቸው መመለሳቸው ተገልጿል። መጀመሪያ ላይ 200 የሚሆኑ ዜጎች በጦርነቱ ለሩሲያ ለመዋጋት ተመልምለዋል ብሎ የገመተው የኬንያ መንግስት ሞስኮ ኬንያውያንን ወታደሮች መመልመል እንድታቆም ይፈልጋል። ሪፖርቱን ለምክር ቤት አባላት ያቀረቡት የምክር ቤቱ የአብላጫ ድምፅ መሪ የሆኑት ኪማኒ ኢንቹጉዋ ሁኔታውን በጣም የሚረብሽ ሲሉ ገልጸውታል። የመንግስት መኮንኖች መረብ ከህገወጥ የሰዎች አዘዋዋሪዎች ጋር በመሆን ኬንያውያንን በመመልመልና በጦርነቱ እንዲሳተፉ እያጓጓዘ ነው ብለዋል። የዩክሬን ጦርነት ከ2022 ጀምሮ 1.5 ሚሊዮን በ25 ብቻ 520 ሺህ ያህል ወታደሮችን አጥቷል ተባለ። የሩሲያ ጦር ኃይሎች ጠቅላይ መምሪያ የኦፕሬሽን ኃላፊ ኮሎኔል ጄኔራል ሰርጌ ሩዲስኮይ ዩክሬን የደረሰባትን ከፍተኛ ኪሳራ ለሩሲያ መገናኛ ብዙሃን በሰጡት ቃለ ምልልስ በዝርዝር አስረድተዋል። ቁጥሮች እንደሚከተለው ቀርበዋል። ከወታደራዊ ዘመቻው መጀመሪያ ጀምሮ የደረሰ አጠቃላይ ኪሳራ 1.5 ሚሊዮን በላይ ወታደሮች ሲገደሉ በ25 ብቻ የደረሰ ኪሳራ ደግሞ ከ520 ሺህ በላይ ወታደሮች፣ በ25 የወደመ ትጥቅ፣ ወደ 6700 የሚጠጉ ታንኮች፣ ብረት ለበስ ተሽከርካሪዎች እንዲሁም ከ12000 በላይ መድፎች፣ ሞርታሮች የወራዊ የመልመላ ቁጥር በግማሽ ገዳማ ቀንሷል ብለዋል። ፕሬዚዳንት ትራምፕ በ10 ቀናት ውስጥ ከኢራን ጋር ስምምነት ላይ ይደርሳል ወይም መጥፎ ነገሮች ይፈጠራሉ አሉ። ፕሬዚዳንት ዶናልድ ትራምፕ ምናልባት በሚቀጥሉት 10 ቀናት ውስጥ አሜሪካን ከኢራን ጋር ስምምነት ላይ ትደርስ አሊያም ቴሄራን ላይ ወታደራዊ እርምጃ ትወስድ እንደሆነ ዓለም ይመለከታል በማለት ተናግረዋል። ትራምፕ ባቋቋሙት የጋዛ የሰላም ቦርድ የመጀመሪያ ስብሰባ ላይ ባደረጉት ንግግር ከኢራን ጋር እየተደረገ ስላለው የኒውክሌር ፕሮግራም ድርድር አንስተዋል። ትርጉም ያለው ስምምነት መፈጸም አለብን፣ ካልሆነ ግን መጥፎ ነገሮች ይፈጠራሉ ሲልም አስጠንቅቀዋል። ተጨማሪ 6 የአሜሪካ አውሮፕላኖች ወደ መካከለኛው ምስራቅ ሲጓዙ ታየ። ቢያንስ 6 የአሜሪካ ወታደራዊ አውሮፕላኖች ከአውሮፓ ተነስተው ወደ መካከለኛው ምስራቅ ሲጓዙ ፍላይት ራዳር 24 በተባለ ታዋቂ የበረራ መከታተያ ድረገጽ ላይ ታይተዋል። ከእነዚህ አውሮፕላኖች መካከል ሁለቱ ኤ3 የቀኝ ጀቶች፣ ሁለቱ ሲ-17 ወታደራዊ የመጓጓዣ አውሮፕላኖች፣ አንድ ኬሲ 135 የአየር ላይ ነዳጅ የሚሞሉ ነዳጅ ጫኝ አውሮፕላንና ሌሎች ኤችሲ 130 የውጊያ ጀቶች ይገኙበታል። እነዚህ ተጨማሪ የአሜሪካ ወታደራዊ አውሮፕላኖች ከአውሮፓ ተነስተው ትናንት ሐሙስ የካቲት 12 2018 ዓ.ም ጠዋት ላይ ሲጓዙ ታይተዋል። የወታደራዊ ማጓጓዣ አውሮፕላኖቹ አውሮፓ ውስጥ ከሚገኙ የተለያዩ ጦር ሰፈሮች ተነስተው ወደ ሜዲትራኒያን አቅጣጫ አምርተዋል። የፍላይት ራዳር 24 መረጃ እንደሚያመለክተው የተወሰኑት አውሮፕላኖች ከጣሊያን ኔፕለስ ተነስተው ኳታር ወደሚገኘው የአሜሪካ አል ኡዴይድ የአየር ኃይል ሰፈር በረዋል። ውድ አድማጮቻችን አሁን ደግሞ ወደ ቢዝነስ መረጃ አለፍን። ኢትዮጵያ ከቱሪዝም ዘርፉ 2.6 ቢሊዮን ብር ገቢ አገኘች። ኢትዮጵያ ከቱሪዝም ዘርፍ 2.6 ቢሊዮን ብር ገቢ አገኘች። ኢትዮጵያ ባለፉት 6 ወራት ውስጥ ከ700 ሺህ በላይ ዓለም አቀፍ ቱሪስቶችን በማስተናገድ 2.6 ቢሊዮን ብር ገቢ ማግኘቷን የቱሪዝም ሚኒስቴር አስታውቋል። የቱሪዝም ዘርፉ አዳዲስ መዳረሻዎችን በመገንባትና ነገሮችን በማደስ ባሳየው ከፍተኛ መነቃቃት በ2018 ዓ.ም በጀት ዓመት ብቻ የመጀመሪያ 6 ወራት ብቻ
ከ700,000 በላይ የጎብኚዎችን መሳብ ችሏል። የአፈጻጸም ለሀገሪቱ ከፍተኛ የውጭ ምንዛሬ ግኝት አስተዋጽኦ ያበረከተ ሲሆን ለውጤቱ መገኘት ታላላቅ ዓለም አቀፍ ጉባኤዎች በአዲስ አበባ መካሄዳቸው ትልቅ ድርሻ ነበረው። በተባበሩት መንግስታት የቱሪዝም ባሮሜትር መለኪያ መሰረት የኢትዮጵያ ቱሪዝም እንደ አውሮፓውያን አቆጣጠር በ25 የ15 በመቶ እድገት በማስመዝገብ ከአፍሪካ ቀዳሚዎች ተርታ መሰለፍ የቻለ ሲሆን ይህም ሀገሪቱ ለዘርፉ የጀመረችው የሪፎርም ስራ ውጤት እያመጣ መሆኑ ማሳያ ነው። ለተለያዩ የሀገሪቱ ክፍሎች የኮሪደር ልማት ተፈጥሮ ውበታቸውን የገለጠላቸው የቱሪዝም መዳረሻዎች ለዚህ ውጤት መገኘት ትልቁን ድርሻ ይወስዳሉ። ወደ ስፖርት መረጃ መራን። ባርሴሎና ዩሊያን አልቫሬዝን ለማስኮብለል እየሰራ ነው። የካታላኑ ኃያል ባርሴሎና አርጀንቲናውን የፊት መስመር ተጫዋች ዩሊያን አልቫሬዝን ከአትሌቲኮ ማድሪድ ለማስኮብለል እየሰራ እንደሆነ የሚጠቁሙ አዳዲስ መረጃዎች እየተሰሙ ነው። የካታላኑ ኃያል ባርሴሎና አርጀንቲናዊውን የፊት መስመር ተጫዋች ዩሊያን አልቫሬዝን ከአትሌቲኮ ማድሪድ ለማስኮብለል እየሰራ እንደሆነ የሚጠቁሙ አዳዲስ መረጃዎች እየተሰሙ ነው። አልቫሬዝም በአትሌቲኮ ማድሪድ ያለው ቆይታ በጠበቀው ልክ ባለመሆኑና ትልልቅ ዋንጫዎችን የማሸነፍ ዕድሉ ሰፊ በሆነበት ክለብ ውስጥ ለመጫወት ባለው ፍላጎት ዝውውሩን ይፈልገዋል። ዝውውሩ ከ26 የዓለም ዋንጫ በኋላ ሊካሄድ እንደሚችል አርጀንቲናዊ ጋዜጠኛ ሁጎ ባላሶን ዘግቧል። ባርሴሎና ተጫዋቹን ለማስፈረም እስከ 70 ሚሊዮን ዩሮ ሊያወጣ እንደሚችል ቢገመትም አትሌቲኮ ማድሪድ ግን ከዚህ በላይ ከፍ ያለ ዋጋ ሊጠይቅ እንደሚችል ይጠበቃል። ክለቡ በሮበርት ሌቫንዶስኪ ምትክ የሚሆን የረጅም ጊዜ አጥቂ እየፈለገ ሲሆን የክለቡ ፕሬዝዳንታዊ ምርጫ በቀጣይ መጋቢት ወር 26 መካሄዱ በዝውውሩ ላይ የራሱ ተጽዕኖ ይኖረዋል ተብሏል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አጫጭር መረጃ እነኝን ይመስሉ ነበር። የተወደዳችሁ አድማጭ ተመልካቾቻችን አሁን ደግሞ በጥልቀት ወደምንመለከተው ዜና ትንታኔያችን እናመራለን። ዜና ትንታኔውንም ርዕሱን በማስቀደም እንጀምራለን። ከአሜሪካ ኢትዮጵያውያን ሀገራቸው ወደ አመጽ እንዲያሸጋግሩ ጥሪ ቀረበ። ግብጽ፣ ሻዕቢያ፣ ትህነግ የድርጅቱ ኃላፊዎች ናቸው። ጃዋር ለምን ከጀርባ ይደበቃል? እኛ እንደናንተ ከግብጽ ገንዘብ አናገኝም፣ ብሔር ብሔረሰቦች ማሟያ አይደለንም በማለት የከረረ ንትርክ የተሰማው ኢትዮጵያውያን አመጽ እንዲያቀጣጥሉ በተመከረበት ስብሰባ ላይ ነው። ጦርነቱ ሲጀመር ጎን ለጎን በመሀል ሀገር በተለይም በአዲስ አበባና ኦሮሚያ አመጽ ማቀጣጠል የእቅዱ ቀዳሚ አጀንዳ ነው። ይህንኑ እንዲያደራጅ አቶ ልደቱ የሚመሩት አብሮነት የተሰኘ ስብሰባ ያቋቋመው 7 አባላት ያሉበት ግብረ ኃይል አመጽ ከተቀሰቀሰ በኋላ በይፋ ይበተናል። የግብረ ኃይሉ አባላት ሲመረጡ ስማቸው ይፋ እንደማይሆን በአብሮነት ቦርድ ላይ ተገልጾ እንደነበርና በተሰብሳቢዎቹ ተቃውሞ ይህንኑ አመጽ የሚያደራጁት ይፋ እንዲሆኑ መወሰኑን መዘገባችን ይታወሳል። አሁን ወደ ዜናው እናልፋለን። በኢትዮጵያ ሕዝብ እንዲያመጽና እንዲነሳ የሚጠይቅ መግለጫ ዛሬ አርብ እንዲሰጥ የቀረበው ሀሳብ ቢያከራክርም አቶ ልደቱ መግለጫው እንደሚሰጥ ገልጸው ማስታወሻ በትነዋል። ይህንኑ አመጽ እንዲያደራጁ ለተሰየመው ግብረ ኃይል አቶ ልደቱ ባሰራጩት መግለጫ ህዝብ አመጹን እንዲቀላቀል ጥሪ አቅርበዋል። ጃዋር ለምን ከጀርባ ይደበቃል? እኛ እንደናንተ ከግብጽ ገንዘብ አይሰጠንም የሚል የከረረ ተቃውሞ በማሰማት የአመጽ ጥሪው ላይ ለመወያየት ማክሰኞ ዕለት በተጠራው ስብሰባ ላይ ተነስቷል። አቶ ልደቱ በበተኑት መግለጫቸው ከጥቂት ቀናት በኋላ የግብረ ኃይላችን ተወካዮች ትዕይንተ ህዝቦቹ መቼና እንዴት እንደሚካሄዱ ዝርዝር ጋዜጣዊ መግለጫ የሚሰጡ ሲሆን እያንዳንዱ ለሀገርና ለህዝብ ደህንነት ተቆርቋሪ የሆነ ዜጋ የመርሃ ግብሮቹን ሂደት በአንክሮ እንዲከታተልና ተግባራዊ ተሳትፎ ለማድረግም ከወዲሁ የህሊና ዝግጅት እንዲያደርግ በዚህ አጋጣሚ ጥሪያችንን እናቀርባለን ብለዋል። አቶ ልደቱ መግለጫውን ረቡዕ ዕለት ከመበተናቸው በፊት ማክሰኞ በተደረገ የአብሮነት ቦርድ አመራር አባላት ስብሰባ ላይ ተሰብሳቢዎቹ ጥያቄ አንስተው ነበር። በስብሰባው ላይ ለምን ጃዋር ይደበቃል? ለምን ከጀርባ ሆኖ ይሰራል? ለምን ፊት ለፊት በስብሰባ አይገኝም? ሲሉ ግብረ ኃይሉ አባላት ጥያቄ ማንሳታቸውን አዲስ ሪፖርተር በማስረጃ አረጋግጣለች። እኛ እንደናንተ ከግብጽ ገንዘብ አንቀበልም ያሉት ተሰብሳቢዎቹ እኛን ፊት ለፊት በማድረግ የብሔር ማሟያ ማድረግ ተቀባይነት የለውም ሲሉ አንዳቸው ለሌላኛው ድጋፍ ሰጥተዋል። የሰብአዊ መብት ተሟጋች የሚባሉት የግብረ ኃይሉ አባል አቶ ያሬድ ኃይለማርያም ሶስቱ ግሩፖች ናቸው የሚረብሹን በማለት ድጋፍ ሲሰጡ ተደምጠዋል። ሶስቱ ያሉት ራሳቸውን የትግራይ የአማራና ኦሮሞ ብሔር ተወካይ አድርገው የሚያቀርቡት ክፍሎችን ነው። እነዚህ ቡድኖች ራሳቸውን እንደ ተጽዕኖ ፈጣሪ በመቁጠር ሌሎችን እንደ መጠቀሚያ አድርገው መመልከታቸውን የተቃወሙት ወገኖች ይህ አካሄድ ሊታረም እንደሚገባውም አሳስበዋል። ዶክተር ኢሳማኤል ጎርሴ እዚህ የሚደረገው ስብሰባና እዚያ የሚደረገው ስብሰባ ልዩነቱ ምንድን ነው በማለት ከጀርባ ሆነው የሚሰሩትን ወገኖች ነቅፈዋል። እኛ እንደ ሶስተኛና ሁለተኛ ደረጃ እንታያለን፣ ለምን በዚህ መልኩ እንስተናገዳለን ሲሉም ቅሬታቸውን ገልጸዋል። እንዲህ ያለው ሁለት ቦታ የመጫወት አዝማሚያ ሊቆም እንደሚገባ ጠቁመዋል። አዲስ ሪፖርት
ሪፖርተር የደረሳት መረጃ እንደሚያመለክተው እሳቸው ይህን ሲናገሩ አቶ ኃይለማርያም የጋምቤላና ደቡብ ተወካይ የተባሉት ድጋፍ ይሰጡ ነበር። ይህ ሲሆን አቶ ልደቱ ዝምታን መርጠው ታይተዋል። ከጀርባ ሆነው ስብሰባ ያደርጋሉ የተባሉትና ሙሉ በሙሉ በውጭ ኃይሎች የሚደገፉትና የሚታዘዙት አቶ ነአምን ዘለቀ፣ አቶ ገዱ አንዳርጋቸው፣ አቶ በቀለ ገርባ፣ ፕሮፌሰር ህዝቅኤል ገቢሳ፣ ጃዋር መሐመድ፣ አቶ ያሬድ ኃይለማርያምና የትጥቅ ትግሉን በማስተባበር የሚታወቁ እንዲሁም ሰላማዊ ትግል ወይም ሞት የሚሉት አቶ ልደቱ አያሌው እንደሆኑ መረጃውን ከላኩት ክፍሎች ለመረዳት ተችሏል። አብሮነት በይፋ ባቋቋመው ግብረ ኃይል ውስጥ የብሔር ኮታ ስብጥር ለማሟላት የተካተቱት እንደሚሉት ከላይ የተዘረዘሩ ተሰብሳቢዎች ናቸው መመሪያ እየተቀበሉ የሚያሰራጩት። እንደነዚሁ ወገኖች ገለጻ አቶ ልደቱ ያቋቋሙት ግብረ ኃይል ለስምና ለአደባባይ መግለጫ ሲባል የተቋቋመ ነው። እኩል ሚና እንደሌላቸው ያመለከቱት ክፍሎች እንዳሉት ያለ መግባባቱ መነሻም ሚዲያ ላይ ውጡና መግለጫ ስጡ መባሉ ላይ ነው። አደባባይ ወጥተው መግለጫ እንዲሰጡ ታስበው የተመለመሉ እንደሚመስላቸው ጠቅሰው ተቃውሞ ያሰሙት እነዚሁ የግብረ ኃይሉ አባላት በማክረራቸው አቶ ልደቱ መፍትሄ በሚል መካከል ሲገቡ መረጃው ያሳያል። እኔ ነአምንንና አባይን እናነጋግረዋለን ሐሙስ በሚደረገው ስብሰባ ላይ ይመጣል ሲል አቶ ልደቱ ጃዋርን በቡድን ለማነጋገር መፍትሄ ማስቀመጡን አስታወቁ። ጃዋርም ፊት ለፊት ወጥቶ መግለጫ መስጠት አለበት በሚል ለቀረበው የሌሎቹን ጥያቄ ምላሽ ለመስጠት ከስብሰባ በኋላ እንደሚወሰን አመለከቱ። በስብሰባ በስምምነት ከተቋጨ ጃዋር አደባባይ ወጥቶ የኦሮሞውን መንግስት እንነቅላለን ከሚሉት ጋር አብሮ ተቀምጦ የአመጽ አዋጅ ያውጃል። በሐሙሱ ስብሰባ ጃዋር ራሱን ገልጾ አደባባይ በጋዜጣዊ መግለጫ እንዲገኝ ብቻ ሳይሆን በመግለጫው ይዘትም ላይ ውይይት መደረጉ ታውቋል። መግለጫው በዋናነት ጠቅላይ ሚኒስትር አብይ አህመድ የሚመሩትን መንግስት እንዴት ማስወገድ እንደሚቻል፣ የጠመንጃ ትግል ላይ ያሉት ቡድኖች በምን መልኩ እንደሚደገፉ፣ በመላው ሀገሪቱ አመጽ እንዲቀጣጠል የአመጽ ጥሪ የሚተላለፍባቸው አግባቦች ላይ መክሯል። ጃዋርም ሆነ ሌሎች የኦሮሞ ተወላጆች ከአብሮነት ጋር መጀመሪያ ሲታዩ ክፉኛ ተቃውሞ ተሰንዝሮባቸው ስለነበር ወዲያውኑ አብሮነትን ተለይተው በሲያትል ተመሳሳይ ህዝብረት አቋቁመው አብሮነትን ሙሉ በሙሉ ጥለው መውጣታቸው የሚታወስ ነው። የቀሩት ፕሮፌሰር ህዝቅኤል ብቻ ቢሆኑም እሳቸውም መንገድም ይደክማል በማለት ደብዳቤ ጽፈው ከአብሮነት መለየታቸውን፣ ይህንን የሚያደረጉት ሌላ ኦሮሞ ብቻ የሚሳተፍበትና ሌሎች ብሔሮችን በስራቸው የሚያሰባስብ አዲስ አብሮነትን የሚመስል ማህበር ለማቋቋም እንደሆነ ጠቅሰን መዘገባችን አይዘነጋም። ይህን መመሪያ ያወረደው ትህነግ እንደሆነም አስታውቀን ነበር። ከወራት ቆይታ በኋላ የትህነግና የሻዕቢያ ህብረት ገሃድ እየመጣ ሲሄድ አቶ ጃዋር በመላው ኢትዮጵያ አመጽ ለማቀጣጠል በተቋቋመው አዲስ ከአብሮነት ውስጥ በተወለደው ግብረ ኃይል ውስጥ በስራ አስፈጻሚነት መመረጡ ተሰማ። አዲስ ሪፖርተር የስብሰባውን ቪዲዮ ይፋ በማድረግ በወቅቱ ዜናውን ስትዘግብ በተመሳሳይ ጃዋር ተቃውሞ ስለገጠመው ከነዚህ ጋር መስራት አይቻልም በሚል ግብረ ኃይሉን እንደተለየ በሚቀርባቸው በኩልና በግብረ ኃይሉ ውስጥ ላሉት 3 አባላት አስታውቆ ነበር። ስብሰባ አለመገኘቱ ብቻ ሳይሆን የአቶ ልደቱን ስልክ መመለስ ማቆሙንም አብረን መዘገባችን አይዘነጋም። አቶ ልደቱ ጃዋር ስልክ እንደማያነሳለት ጠቅሶ በስብሰባው ላይ ባስታወቀው መሰረት የትህነግ ተወካይ የሆኑት አንድ አባል እንዲያናግሩት ተደረገ። አዲስ ሪፖርተር ይህንን ዘገባ በዝርዝር ከሳምንት በፊት አቅርበው እንደነበር አይዘነጋም። አድማጮቻችን አዲስ ሪፖርተርን በመጎብኘት ዘገባዎቹን በዝርዝር እንድትመለከቱ እንጋብዛለን። ጃዋር በስብሰባው መሳተፉን ያቁም እንጂ ከአቶ ነአምን ጋር ቅርብ ሆኖ እንደሚሰራ የግብረ ኃይሉ አባላት ለአዲስ ሪፖርተር አስታውቀው ነበር። ለምን ተደብቆ ከጀርባ ከሻዕቢያ ወኪሎች ጋር ይሰራል የሚሉት የግብረ ኃይሉ አባላት ከዛሬው የሐሙሱ ስብሰባ በኋላ አቋም ሊይዙ እንደሚችሉም አመልክተዋል። በተያዘው እቅድ መሰረት በአሜሪካና አውሮፓ ታላላቅ ሰልፎችን ለማድረግ በመላው ሀገሪቱ ህዝባዊ አመጽ ለማነሳሳት ጥሪ ማድረግን ያካተተውን ጋዜጣዊ መግለጫ ለመስጠት የሚቀመጡትን ለመወሰን ሐሙስ በዋሽንግተን ሰዓቱ ረፋድ ላይ በ4 ሰዓት ጀምሮ ባለበት ስብሰባ ተካሂዷል። በቅዱ መሰረት የተለያዩ የተቃዋሚ ሚዲያዎች የሚሳተፉበት የሰማይ ላይ ሰላማዊ ሰልፍ ያደርጋል። በአሜሪካና አውሮፓ አገር አንቀጥቅጥ የተባለ ሰላማዊ ሰልፍ ይደረጋል። እቅዱ ሙሉ በሙሉ በሻዕቢያና በትህነግ የአሜሪካ ክንፍ የሚከናወንና ስፖንሰር የሚደረግ ሲሆን በመላው ኢትዮጵያ አመጽ እንዲካሄድ የሚደረገው ጥሪና ቅስቀሳ ለሚጀምረው ጦርነት ድጋፍ እንደሆነም ታውቋል። ከዚሁ ጋር በተያያዘ ወደ ኢትዮጵያ ክልል እየዘለቀ የገባው የኤርትራ ሰራዊት ወረራ መፈጸሙን ማውገዝ ሲገባቸው በማድነቅ ሪፖርትና ትንተና የሚሰጡ
ሚዲያዎች በተመሳሳይ ሻዕቢያ ጸረ ድሮን መሳሪያ አስገባ፣ ለትህነግ ድሮን አስታጠቀ፣ ግብጽ የላከችውን ሚሳኤል ተከለ የሚል የውጊያ ስነልቦና እያዘጋጁ ነው። ከትግራይ የሚወጡ መረጃዎች እንደሚያመላክቱት በስም በተጠቀሱ አካባቢዎች የሻዕቢያ ሰራዊት መስፈሩንና በየግንባሩ የትህነግና የፋኖ ተዋጊዎችን ከፊት በማሰለፍ ውጊያ ከተጀመረ መውጣትም ወይም ማፈግፈግ እንኳን እንዳይችሉ የሚያስችል አቋም ማደራጀቱን ነው። ውጊያ እንዳይጀምር የሚደረገው የዲፕሎማሲ ጥረት መቀጠሉ በሚሰማበት በአሁኑ ወቅት የተለያዩ ዓለም አቀፋዊ ተቋማትና ሚዲያዎች ጦርነት ሊጀመር የሚችልበትን አግባብ እያስታወቁ ነው። በኢትዮጵያ የፈረንሳይ አምባሳደርና የእስራኤል ልዩ መልእክተኛ ወደ ትግራይ በመሄድ ጦርነቱ እንዳይቀሰቀስ የበኩላቸውን እያከናወኑ እንደሆነ ተመልክቷል። ዝርዝር መረጃ ባይገኝም ጦርነቱ እንዳይነሳ አሜሪካና የአውሮፓ ህብረት ለትህነግ መመሪያ ሰጥተዋል። ትህነግ በቅርቡ ከሻለቃ በላይ ላሉ የሰራዊት አዛዦች ዲፕሎማሲያዊ ጫና እየደረሰብን ነው የሚል ሪፖርት ቀርቦላቸው እንደነበር መዘገባችን የሚታወስ ነው። የነገ ሰው ይበለን። ነገ በተመሳሳይ ሰዓት እንገናኛለን። ሰላም።